አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ ወንድሜ በአላህ አባቴን ጆሮን ያመኛል ማለት ከጀመረ ሳምንት አልፎታል፣ መድኃኒት ካለ ስራልኝ ምናምን ትላለች። ኢንሻአላህ ዛሬ ለሱ የሚሆን ቪዲዮ ነው የምሰራላችሁ። በጣም ብዙ ሰዎች ለጆሮ ስራልን ምናምን እያላችሁ ስለነበረ ማለት ነው። እሺ ሌላው ደግሞ ማለት ነው እኔም ፈልጋችሁና ወዳችሁና ፈቅዳችሁ እስከተከታተላችሁኝ ድረስ ሼር፣ ኮፒ ሊንክ በማድረግ ቪዲዮን ተባበሩኝ እላለሁ። ከዚያ በተረፈ ደግሞ ዩቲዩብን እየገባችሁ ሰብስክራይብ አድርጉኝ። እስካሁን ድረስ ገና 10 ሺህ እንኳን አልሞላም። አዲሱ አካውንቴንም እየገባችሁ ፎሎ አድርጉኝ እና ኢንሻአላህ ወደ ቪዲዮ እንሂድ። እሺ እንግዲህ በአላህ ፍቃድ መድኃኒት እንዲሆንላችሁ ጸልይላችኋለሁ። ከዚያ በተረፈ ደግሞ ያኔ የጆሮአችሁ ታምቡር ያልተቦረቦረ ከሆነ ይህንን መድኃኒት ትጠቀሙታላችሁ። ኢንሻአላህ እንዴት አድርጌ እንደማዘጋጅላችሁ ነግራችኋለሁ። እሱም 6 ሀባ ቱም ነው፣ ነጭ ሽንኩርት ነው። ሌላው ደግሞ የወይራ ዘይት ነው የምታዘጋጁት እና መጀመሪያ ቱሙን ማለት ነው ነጭ ሽንኩርቱን እንቆራረጠዋለን። ከዚያ በኋላ እሳት ላይ ነው የምናግለው። አሳያችኋለሁ እንዴት አድርጌ እንደምሰራው። እሺ በመጀመሪያ 50 ግራም ዘይት ነው የምናዘጋጀው። መጀመሪያ 0 እናደርገዋለን። ከዚያ በኋላ በማንኪያ ያሳፍርላችኋለሁ 50 ግራም ምን ያህል እንደሆነ ማለት ነው። ይሄ ትልቁ ማንኪያ ነው። 2 3 4 5 ሳፊ 50 ግራም ነው። እሺ ላሳያችሁ ግራሙን። ይኸው ሳፊ 50 ግራም ነው። ትንሽ ነው ያለፈው፣ ችግር የለውም። እና ከዚህ በኋላ የምናደርገው እሳት ላይ መጣድ ነው። እሺ ከዚህ በኋላ እሳት ላይ እንጥደዋለን ማለት ነው። ልክ እንደዚህ ከለሩን የቀየረ ቡኒ ሲሆን አሁን እንግዲህ በቃ ይበቃዋል። ከለሩን ቀይሯል ማለት ነው። በቃ አሁን ጠቁሯል። ከለሩን ድብን አድርጎ ነው የቀየረው። ከዚህ በኋላ እናጠለዋለን። እሺ አሁን ወደ እቃ እንገለብጠዋለን ማለት ነው።
ይሄው እንግዲህ ተዘጋጅተዋል። ከዚህ በኋላ የምታደርጉት እንዲህ አይነት ነገር ታዘጋጃላችሁ። ከዚያ በኋላ ጆሮ ላይ ወስዳችሁ ጠብ ማድረግ ነው። እንደዚህ የዚህን ያህል ማለት ነው። 5 ጊዜ 1 እንደዚህ 2 3 4 5 በቃ እንደዚህ። ከዚያ በኋላ ጥጥ ታመጡና ትሸፍኑታላችሁ ጆሮውን ማለት ነው። ያኔ አብሯችሁ ያለ ሰው ቢያደርግላችሁ የተሻለ ነው። ሌላው ደግሞ የረሳሁት ነገር ይቅርታ፣ ያን እንደዚህ አይነት እቃ ከሌላችሁ ማለት ነው እንደዚህ መንከር ትችላላችሁ። እንደዚህ ነክራችሁ ከዚያ ወስዳችሁ ጆሮ ላይ ድፍን ማድረግ ልክ እንደዚህ ማለት ነው። በዚህ ልክ እኒያ መልካም እድል እላለሁ። ከዚያ በተረፈ ኮፒ ሊንክ ሼር በማድረግ ቪዲዮን ለሁሉም ሰው እንዲደርስ አድርጎ። የላ ሰላም አለይኩም።